ብዙዎቻችን ደስታ የሚመስለን የሌለንን ወይም ደግሞ የተመኘነውን ነገር ማግኘት ይመስለናል። አሁን ለምሳሌ የምንመኘውን መኪና መግዛት፣ እንደዚሁም ደግሞ የምንፈልገውን ቤት መግዛት፣ ፒሲ መግዛት፣ ስልክ መግዛት፣ በቃ የተመኘናቸውን ሰዎች ላይ ያየናቸውን ነገሮች ሁሉ በእጃችን ስንይዝ ደስተኛ የምንሆን ይመስለናል። ነገር ግን ደስተኝነት እንደሱ አይደለም። እነሱ ቢኖራችሁም ከነሱ የተሻለ ነገር እያማራችሁ ይመጣል እንጂ መቼም ቢሆን አትደሰቱም። እኔም በዚህ ነገር ውስጥ ስላለፍኩበት ነው የምነግራችሁ። ድሮ ስልክ መኖር፣ ፒሲ ቢኖረኝ፣ እንደዚሁም ደግሞ ኢንተርኔት ቢሞላልኝ፣ ሁሉም ነገር ቢሞላልኝ ደስተኛ መሆን ይመስለኝ ነበር። ነገር ግን አሁን የተመኘኋቸው ነገሮች ሁሉ አሁን አሉኝ። ፒሲ አለኝ፣ ስልክ አለኝ፣ ኢንተርኔት አለኝ። ነገር ግን ያኔ ደስተኛ ያደርገኛል ብዬ አስቤ ነበር። አሁን ላይ ግን እንዳሰብኩት ደስተኛ አይደለሁም። ጭራሽ ከዚህ የተሻለ ነገር ነው እያማረኝ የሚመጣው ማለት ነው። ስለዚህ ሁሌም ደስታን በእቆች ውስጥ የምንፈልግ ከሆነ እቆች ደግሞ መቼም ስለማያልቁ መቼም ደስተኛ አንሆንም። በተለይ ደግሞ ራሳችንን እያወዳደርን ደስተኛ ለመሆን የምንሞክር ከሆነ መቼም ቢሆን ደስተኛ አንሆንም። አሁን ለምሳሌ ጓደኛችን ስልክ ከገዛ እኔም ስልክ መግዛት አለብኝ ያን ራሳችንን ከነሱ ጋር ኮምፔር የምናደርግ ከሆነ መቼም ደስተኛ አንሆንም። ምክንያቱም ደግሞ እነሱ ዛሬ አሪፍ ስልክ ገዙና እኔም ገዛለሁ ካላችሁና ተጣጣራችሁም ሆነ እግዚአብሔር የሚያሳካላችኋል። ያን ነገር ስትይዙት እነሱ ደግሞ ከእናንተ የተሻለ ነገር ከያዙት ከነሱ ጋር ድጋሚ ራሳችሁን እያወዳደራችሁ መቼም ቢሆን የደስተኝነት ህይወታችሁን አታገኙም። ስለዚህ ደስታን የምትፈልጉ ከሆነ ከውጭ አይደለም መፈለግ ያለባችሁ፣ ከልባችሁ ውስጥ ነው የምታገኙት። ምክንያቱም ደግሞ እቃዋችን አሰረች ከሆናችሁ ሁሌም አዳዲስ እቃዎች ይመጣሉ። አይታችሁ ከሆነ የሳምሰንግ ስልኮችን የምትመኙ ከሆነ S24 ወጣ ስትሉ S25 S26 እያለ ይከታተላል። ስለዚህ ለዚህም ነው የሰው ልጅ ፍላጎቱ ስለማያልቅ ነው ቁጥሮችም አንሊሚትድ ወይም ደግሞ መጨረሻ ያሌላቸው የሆነው። ስለዚህ መቼም ቢሆን ደስታችሁን በእቃዎች ውስጥ ለመፈለግ አትሞክሩ። ደስታችሁን ከውስጣችሁ ለማግኘት ሞክሩ። እውነተኛ ደስታ ያለው ከልባችሁ ውስጥ ስለሆነ ሰዎችን በመርዳት ውስጥ፣ ከእግዚአብሔር ጋር ራሳችሁን በማገናኘት ውስጥ፣ ራሳችሁን በማዳመጥ ውስጥ፣ እንደዚሁም ደግሞ ለሰዎች በመኖር ውስጥ ነው ትክክለኛ ደስታ የሚመነጨው። ስለዚህ ሁሌም ቢሆን ደስታን ከውጭኛው ዓለም ለመፈለግ አትሞክሩ። ውጭኛው ዓለም መቼም የሚያረካ አይደለም። ብዙዎቻችን ደስታ ርቆናል። ብዙዎቻችን የደስታ ትርጓሜ እየጠፋብን ይመስለኛል። እኔም ጨምሮ ብዙዎቻችን ሶሻል ሚዲያ ላይ ቪዲዮዎችን ስክሮል በማድረግ ደስተኛ ለመሆን እንሞክራለን። ነገር ግን እነሱን ኮንሱም በምናደርግ ሰዓት ደስተኛ ሳይሆን የምንሆነው ጊዜያዊ ደስተኛ ነው የምንሆነው። ዘለቄታዊ ደስታ እንጂ ጊዜያዊ ደስታ ደግሞ ህይወታችንን ከአንዱ ሌቭል ወደ አንዱ ሌቭል ሊያሸጋግሩልን አይችሉም። በአሁኑ ሰዓት ሁሉም ትውልድ በሚባል ደረጃ ስክሮል እያደረገ ነው። ሶሻል ሚዲያ ላይ ኮንሱም እያደረገ ነው። ሶሻል ሚዲያ አይቶ እኮ ተደስቶ ቢያቆም አሪፍ ነበር። ነገር ግን ራሱን ሶሻል ሚዲያው ላይ ከሚያያቸው ሰዎች ጋር ራሱን ያወዳድራል። እኔም እንደዛ አልሆንም እያለ ራሱን በጣም ኮምፓሪሽን ያደርጋል። እኔም በዚህ ነገር ውስጥ እያለፍኩበት ያለው ነገር ስለሆነ ነው ሼር ያደረግኳችሁ። ምክንያቱም ደግሞ ሶሻል ሚዲያ ላይ የማያቸው ነገሮች ሁሉ ያምሩኛል። ነገር ግን እነሱ ያንን ነገር ለማግኘት በጣም ብዙ ለፍተዋል፣ በጣም ብዙ ደክመዋል። እኔ ግን እነሱን አይቼ ብቻ ዶፓሚን ሪሊዝ እያደረግኩኝ እግዚአብሔር ለምንድነው እንደነሱ ያላደረግከኝ እያልኩኝ ማማረር ከጀመርኩ በጣም ሰነበትኩ። ነገር ግን ራሳችሁን ከሰው ጋር ኮምፔር እያደረጋችሁ የምታዝኑ ከሆነ ያንን ነገር መቼ ነው እኔ አቺቭ ማድረገው እያላችሁ የምትናደዱና ራሳችሁን የምታወዳድሩ ከሆነ ለዚህ የሚሆን አሪፍ መንገድ ልንገራችሁ። መንገዱ መመሰላችሁ ማለት ነው ሁሌም በሶሻል ሚዲያ የምታያችሁ ሰዎች እነሱ ለእናንተ የሚያሳዩአችሁ ጥሩ ጎናችሁን እንጂ መጥፎ ጎናችሁን አይደለም። አሁን ለምሳሌ እስቲ ሁላችሁም ታውቁታላችሁ ብዬ የማስበውን ኤለን መስክን እንውሰድ። የዓለማችን አንደኛ ቢሊየነር $400 ቢሊዮን ኔት ወርዝ ያለውን የዚህን ሰውዬ ጥንካሬ ብዙዎቻችሁ ታውቁታላችሁ። ቴስላ አለው። ስፔስ ኤክስ ድርጅት መስራች ነው። በቃ በጣም ብዙ ሀብት አለው። ስለዚህ አሁን ለምሳሌ እናንተ ሶሻል ሚዲያችሁ ላይ እሱ መጥቶላችሁ ከሱ ጋር ራሳችሁን ኮምፔር ብታደርጉ ፍትሃዊ አይደለም። ምክንያቱም ደግሞ የእሱን ፖዚቲቭ ነገር እንጂ የእሱን ኔጌቲቭ ነገር የሚያውቅ ሰው አለ ብዬ አላስብም። ምክንያቱም ሁሉም ሰዎች ሶሻል ሚዲያ ላይ የሚያሳዩት የእነሱን ጠንካራ ጎን ነው እንጂ ደካማ ጎን አያሳዩንም። እኔም ጨምሮ ማሳያቸው አብዛኞቹ ጠንካራ ጎን ነው እንጂ መጥፎ ጎን አላሳያችሁም። ስለዚህ ሁሌም ማወቅ ያለባችሁ ራሳችሁን በፍጹም ኮምፔር ማድረግ ስታስቡ እኔ የእሱን ነገር ፖዚቲቭ ነገር አውቃለሁ ወይ ብላችሁ መጠየቅ ነው ያለባችሁ። ምክንያቱም ደግሞ እናንተ የራሳችሁን ፖዚቲቭም ኔጌቲቭም ጎን ታውቃላችሁ። ስለዚህ የራሳችሁን ኔጌቲቭ እና ፖዚቲቭ ጎን እያወቃችሁ እንዴት ከዛ ሰውዬ ፖዚቲቭ ነገር ከምታውቁት ሰው ጋር ብቻ ለምን ራሳችሁ ኮምፔር ታደርጋላችሁ? ይሄ እኮ ፍትሃዊ የሆነ ኮምፒቲሽን አይደለም። ምክንያቱም እናንተ የራሳችሁን ደካማ ጠንካራ ጎን ታውቃላችሁ። ነገር ግን እናንተ የእሱን የምታውቁት ጠንካራውን ጎን ብቻ ነው። ስለዚህ ይሄ ፍትሃዊ ነገር አይደለም። ሁሉም ሰዎች በሶሻል ሚዲያ ላይ የሚያሳዩ ጥሩ ጎናቸውን ነው እንጂ ብዙ ሳክሪፋይስ ከፍለው እንደሚያሳዩአችሁ አታውቁም። አሁን ለምሳሌ ሰው ቪዲዮ ሪከርድ አድርግቶ ሶሻል ሚዲያ ላይ በምትውበት ሰዓት በቃ ፐርፌክት ነው ምናምን ትላላችሁ። ነገር ግን ያንን ቪዲዮ ለመቀረጽ 10-15 ደጋግሞ ሊሆን ይችላል፣ ብዙ ለፍቶበት ሊሆን ይችላል። ስለዚህ ራሳችሁን መቼም ቢሆን ስታወዳድሩ እነዚህ ነገሮች ላይ ዲፔንድ አድርጋችሁ እንድታወዳድሩ ላለው። ስለዚህ ከውጭኛው ዓለም ላይ በፍጹም ራሳችሁን እንዳታወዳድሩ።
ውጮቹም ሰዎቹም የሚፈልጉት ነገር እኛ በእቃዎች ወይም ደግሞ ስክሮል በማድረግ ደስታን እንድናገኝ እንዲመስለን ነው። ነገር ግን ትክክለኛ ደስተኛነት ገንዘብ ስላላችሁ ሁሉም ነገር ስላላችሁ ደስተኛ ትሆናላችሁ ማለት አይደለም። ምክንያቱም ደግሞ ሁሉም ሰዎች ገንዘብ በምታገኙበት ሰዓት እውነት ነው ከተመኛችሁ ገንዘቡንም ታገኛላችሁ፣ ከሰራችሁ ገንዘቡንም ታገኛላችሁ። ነገር ግን እዛ ቦታ ላይ ስትደርሱ ከዛ የተሻለ ነገር ነው እንጂ የሚያምራችሁ ባላችሁ ነገር አትደሰቱም። ስለዚህ ትክክለኛ ደስታን ማግኘት ከፈለጋችሁ ከውጭው ዓለም ትታችሁ ወይም ደግሞ ስለሌላችሁ ወይም ደግሞ ስላልተደረገላችሁ ነገር መጨነቅ ትታችሁ ስላላችሁ እግዚአብሔር ስለሰጣችሁ ነገር ማመስገን ጀምሩ። ያኔ ትክክለኛ ደስተኝነት ከልባችሁ ይመነጫል። ደስታ ማለት ይሄ ነው። የሰዎችን በመፈለግ ውስጥ አይደለም ደስታ የሚገኘው። ያላችሁ በማመስገን የማትቀይሯቸውን ነገሮች አምናችሁ በመቀበል የምትቀይሯቸውን ነገሮች ደግሞ በመቀየር ውስጥ ነው ትክክለኛ ደስታ የሚገኘው። ብዙዎቻችን በመልካችን እንደዚሁም ደግሞ በገንዘባችን፣ በአኗኗራችን፣ በንግግራችን፣ በብዙ ነገሮቻችን ራሳችን ላይ እናፍራለን። በማንቀይራቸው ነገሮች እንጨነቃለን። ነገር ግን ማስተዋስ ያለብን ነገር በማንቀይራቸው ነገሮች መጨነቅ ትርፉ ድካም ነው። ባለን ነገር ማመስገን ይኖርብናል። እግዚአብሔር ለኛ የተሰጠንን ነገር ወይም ደግሞ ለኛ የሰጠን ነገር ለብዙዎች ምኞት እንዳለ ለብዙዎች ምኞታቸው እንደሆነ መርሳት የለብንም። እናንተ ቆማችሁ ስትሄዱ ምንም ላይመስላችሁ ይችላል። በአይናችሁ ስታዩ ምንም ላይመስላችሁ ይችላል። በጆሮአችሁ ስትሰሙ ምንም ላይመስላችሁ ይችላል። ነገር ግን ይህንን ነገር እንዲኖራችሁ የሚመኙ ቀን ከሌሊት የሚጸልዩ ብዙዎች እንዳሉ፣ ብዙ ምስኪናት እንዳሉ ማስታወስ አለባችሁ። ስለዚህ ደስተኛ መሆን ከፈለጋችሁ ከላይ ከእናንተ ከሚበልጡ ሰው ጋር ሲሆን ኮምፔር ራሳችሁ ወይም ደግሞ ራሳችሁ ልትወዳደሩ የሚገባው ከእናንተ በታች ከሚገኙ ሰው ጋር ነው ራሳችሁን መወዳደር ያለባችሁ። ያኔ ትክክለኛ ደስታ ከልባችሁ ይመነጫል። ስለዚህ ወንድሞቼ እህቶቼ ራሳችሁን አጠንክሩ። መቼም ቢሆን ከሰዎች ጋር ራሳችሁን ኮምፔር አታደርጉ። ባላችሁ ነገር አመስግኑ። ደስታን ከውጭ ሲሆን ከውስጣችሁ ፈልጉ። ያን ትክክለኛ ደስታን ታገኛላችሁ። እወዳችኋለሁ። የዛሬ ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንደዚህ በየቀኑ የሚለቀቁ አሪፍ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። እወዳችኋለሁ። ሰላማችሁ ይብዛ።